አንዳንድ ልክ እንደዚህ ልጅ ደንቆሮ የሆኑ የሌላ እምነት ተከታዮች አሉ። ሁሌም ሙስሊሙ የሆነች ክፍተት ሲፈጠርበት በዛ ነገሩ ወዳጅ መስለው መጥተው በዛ ነገሩ ለማስፋት የሚጥሩ ሁሌም ክፋት፣ ሁሌም መከፋፈል። ሰላም ዩቲዩብ እንዴት ናቸው? መቼም እኛ ሀገር አጀንዳ አይጠፋም፣ እብዶችም አይጠፉም። የሚያወሩትን የማያውቁ ስልክ ካላቸው የፈለጉትን ቀርጸው የሚፖስቱ ምን ያደርሳል ምን ያደጋለው ብሎ የማይናገሩ ሰዎች በዝተዋል። ሰው እንዴት እነዚህ በድፍረት በማያገባው ዕውቀቱ በሌለው ሴንሲቲቭ ሀገራችን ላይ በጣም ሴንሲቲቭ በሆነ ጉዳይ ላይ ገብቶ እንዴት ይፈተፍታል? ምንም በማያውቀው የእምነታችንን ነገር ለኛ ተውት። የራሳችሁ ብዙ ኮንቴንት ከሆነ ብዙ የሚሰራ ነገር አለ። አላማችሁን እናውቀዋለን። የሙስሊሙን ለመከፋፈልና አንዱን ከበላችሁ በኋላ ሌላውን ያኛው ደጋፊ ነው የምትሉትን ደግሞ ለመብላት ከዛ ያለፈ ነገር የላችሁም። ታሪክ ምስክር ነው። ግን በቃ የራሳችሁን ይዛችሁ መኖር። አሁን ይሄ ሰው የተናገረው ነገር በጣም ከባድ ነገር፣ ምንም በማያውቀው ምንም ባልገባው ነገር ስልክና የሆነ ነገር ከተገኘ ዝም ብሎ ተነስቶ አይወራም። እዛ ቤት የሚያደርሰውን ነገር ማሰብ አለ። ሊወራ ቢል እኮ በሁሉም እምነት ብዙ ችግሮች አሉ። ግን የሰው ላይ ተገብቶ አይፈተፈትም፣ አይወራም። እንደዚህ አዛን ከሆናችሁ ለምን አክሱም ላይ ሂጃብ ሲከለከሉ ለምን ድምጽ አትሆኑ? መካነ ሰላም ላይ ሲገደሉ ለምን ድምጽ አትሆኑ? ትክክለኛ ወዳጅ ነኝ ብለህ ያሰበ ሰው በሁሉም በመጥፎ ጊዜያቶች መገኘት ነው። እንዲህ ክፍፍል ነገር የሆነች ቀጭን መንገድ ስትመጣ ፖለቲካ ለመጠቀም የሆነች ነገር ለማግኘት ለማባላት ለማዳከም ቆርጣችሁ ከፊት ትነሳላችሁ። ያንተና ያንተ አይነት ቢጤዎች ብዙ ናቸው። ሶሻል ሚዲያ ላይ ፌስቡክ ላይ ቲክቶክ ላይ ዩቲዩብ ላይ የሆነች ክፍተት ለማግኘትና ሙስሊሙን ክፍልፍል ለማድረግ በማታውቁት እኛ የራሳችን ጉዳይ ራሳችን እንፈታለን። ዲን አለን፣ ራሳችን እንፈታለን። ትንንሽ ነገር ነው። አሁንም የሚያስቸግሩት ታች ያሉት ዕውቀት የሌላቸው ሰዎች ነው እንጂ የኛ አይነቶቹ ዑለሞቹ ተከባብረው ተቻችለው ነገራቶችን ከዚህ በፊትም እንደሚፈቱት አሁንም ያለውን እየፈቱት እስካሁን አሉ። በሁሉም ነገር ላይ ልዩነት አለ፣ የሐሳብ ልዩነት አለ። ያ የሚፈታው በንግግር ነው። ይህንን እኛ እስልምና ስላስተማረን ለኛ ተውልን። መተ በማታውቀው የማይሆን ነገር የጠራኸው ነገር የማይገናኝ ነገር አሁን በአንተ ቤት አሸማቀሞታል። እውነት የነዛ ሰዎች ሙፍቲ የምትለው ወዳጅ ከሆንክ ለምንድነው የእሳቸው የሚፈልጉትን ነገር ማታደርገው? ለምን አክሱም ላይ ያሉ ሙስሊሞችን ሂጃብ ሲከለከሉ ትምህርት ቤት አትገቡም ተብሎ ሲከለከሉ መንገድ ላይ ጭራሻውን አታድርጉ ተብሎ ሲከለከሉ ለምን ድምጽ አትሆኗቸው? ትክክለኛ ደጋፊ ማለት ያን ነገር ነው እንጂ የሰው ላይ የእምነት መሰረቶች እናንተ ጋር እንዳሉ የቅባት ምናምን እንደሚባለው የእምነት መሰረቶች የሆነች ነገሮች አይነካም። እንኳን አንተ ከእምነቱ ውጪ የሆንከው እኛ እንኳን እምነቱ ላይ ያለውን እንኳን ደፍረን ማናነሳውን ነገር ነው ያነሳው። እንዳንተ አይነት ጽንፈኞች ሲገሉ ሲያፈናቅሉ ምናምን ሙስሊሞችን ዋብያ ምናምን እንደዚህ ብለው ስም ለይተው አይደለም፣ ሙስሊም በመሆናቸው ነው። ሙስሊም በመሆናቸው ብቻ ነው የሁሉ በደል የምታደርሱት እንጂ ስም ለይተህ አይደለም። ሌላው ደግሞ በጣም የሚያናደኝ የኛው ጉዶች ናቸው። እንደዚህ አሁን እነዚህ እንደዚህ ብለው የሚያወሩትን ሰዎች እነሱን ሆይ በልበል ጎበዝ ኮሜንት ገብታችሁ ብታነቡ በጣም አጂብ ነው የምትሉት። ምን አይነት ደንቆሮ ናችሁ ግን? ምን አይነት ጠባብ ነገር ነው የምታስቡት? እስቲ ነገራቶችን አስፍታችሁ እዚህ ጋር እናንተ እነሱ ጠሉት የምትሉትን ከተናገሩ ከጨረሱ ወይ እነሱን ከጉድ በኋላ ወደ እናንተ ዞሮ ነው የሚመጡት። የበሬዎቹ ታሪክ የነጩ በሬ ታሪክ ማለት ነው። ለራስ ስትል ነው መጮህ ያለብህ። በቃ እኛ በውስጣችን ባለው ነገር መፍታት ባለብን መንገድ ይፈታል። ሌላ ግን ጣልቃ ማስገባት የለብህም። ይሄ ሰውዬ አሁን እውነት ይመስልሃል? ላይ ለላን ወዱ አንተን ወዱክ እንደዚህ የተናገረው አላ አይደለም። ይሄን ክፍተት ይፈልጉታል፣ ፖለቲካዊ ይፈልጉታል፣ መበታተንኛን ይፈልጋሉ፣ በአንድነታችን ያስጨንቃቸዋል እንጂ ከአላህ በላይ ስለነሱ የነገረን ነገር የለም። ካልተከተሏቸው አይወዷቸውም የተባለው። ስለዚህ እንደዚህ አይነት ጽንፈኛ የሆኑትን ሰዎች አብረህ ተጉዘ እንደበግ መከተል ሳይሆን ለምን ብለህ አይጠይቅም እንዴ? ለምንድነው ይሰው በዚህ ሰዓት እንደዚህ ያነሳው? ምንስ የሚያውቀው ነገር አለ ብሎ እኮ መጠየቅ ያስፈልጋል። አንድ ዝም ብሎ ሰው ዝም ብሎ ይነዳል ሰው
እውነት ግን መጅሊስ የህግ ክፍል ካለው ግን እንደዚህ አይነትና ከዚህ በፊት የሚያሉ እንደዚህ የሚያደርጉ ሶሻል ሚዲያ ላይ መጥተው አንድን እምነት የሚያንቋሽሹ የሚሳደቡትን ግን ለህግ ለፍትህ ማቅረብ ግዴታ አለበት። በቃ እስተመን ድረስ እስቲጓዙ ነው ዝም የሚባለው። እንደዚህ አይነት ነገር የሚከፋፍል ነገር ነው፣ የሚበታትን ነገር ነው፣ ለአንድነት የሚለፉ ሰዎችን ገደል የሚከት ነገር ነው። በዚህ አጋጣሚ የአክሱም ሙስሊሞች እና እዛ ወደ ሰሜን ያሉ ሙስሊሞች በጣም ነው የሚያሳዝኑት። በቀደም መካነ ሰላም ላይ እንዲሁ መስጊድ ገብተው ኢማም ጨምሮ ምዕመኖችን ረሽነዋል። በጣም ነው የሚያሳዝነው። አንድ ካልሆነን አንድ ባንዳችን እንደምንበላ ከዚህ በፊት እናውቃለን። አሁንም እያሳዩን ነው። ብዙ ጽንፈኞች አሉ፣ ሃይማኖትን የማይወክሉ ብዙ ጽንፈኞች ሀገራችን ላይ አሉ። አንድ ካልሆነን ያው አንድ ባንድ እንደሚበሉን ነው። ጭቅጭቁን ትተን አንድ የሚያደርገን ላይ አብረን ብንሰራና አብረን ብንመከት የተሻለ ነው። ያለበለዚያ ሁላችንም አንዳንድ መበላታችን አይቀርም ለማለት ነው። ሰብስክራይብ